ሶስት አራት ጊዜ ካበሸቀችው ሚስቱ ጋር ሰው መኖር አቅቶታል። እባካችሁ ተው፣ እንዲሁ ልጆችን ተስማምታችሁ ሳድጉ። አይ በቃኝ፣ ያላወቃችሁት ነገር አለን የሚለው ሰው በቃኝ። ሚስቱ ሳትይ በቃኝ፣ እንግዲህ እንዲያው የሞተችው እናቴን ወይዘሮ አሰለፈችን ወይም እንትናን ይሁንብኝ የሚለው ሰው አብረን በቃኝ። ምናልባት የተጣለው 3 ቀን 4 ቀን ሊሆን ይችላል። ምርር የሚለው ሰው ስልችት። እግዚአብሔር ግን በቃኝ ብሎን አያውቅ። ሁልጊዜ ነው አብሮን የሚኖረው። ጨርቃችን አውልቀን የሚያውቀን እሱ፣ በልቡናችን የመላውን የነገር ክምችት የሚያውቀው እሱ፣ ልክስክስ አይምሯችን የሚያውቀው እሱ፣ የረከሰውን ስጋችን የሚያውቀው እሱ ግን በቃኝ አይለንም። የማይሰለች አብሮ የሚኖር እንዲሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ተጠርጎ ከማያውቅ አቧራ ከበዛበት ድንጋይ ከተከመረበት ከብቶችም አራዊት ሁሉ ኩሳቸውን ከጣሉበት ከእንደዚያ ያለ ቤት ውስጥ 3 ቀን ማደር ትፈልጋላችሁ? ቁንጫ የበዛበት ቤት እኮ 3 ቀን የሚያድር ያልተጠረገ ቤት፣ መጥፎ ሽታ ያለበት ቤት ማን 2 ቀን ማደር ይፈልጋል? የእኛ ኃጢአቶች እኮ ከቆሻሻ ሁሉ ይልቅ 100,000 ጊዜ ይከረፋሉ። ክርስቶስ ግን ሁል ጊዜ አብሮናል። እንደዚህ ሆነ። እኔ እንደዚህ ያለ አባት ሰምተንም አናውቅም። እሱ ብቻ እግዚአብሔር ይባላል። ስለዚህ እግዚአብሔር ምንድን ነው በሉ እስቲ። እግዚአብሔር መልካም ነው በሉ። እግዚአብሔር ምንድን ነው? መልካም ነው። እንደዚህ ሆነን አብሮን ምን ስለሚል ስለሚኖር ማለት አብሮ ስለሚኖር ሁልጊዜ እያዘንም ቢሆን አብሮን ይኖራል። ተለይቶን አያውቅም። በዚህ ቸርነቱ እግዚአብሔርን እናመሰግነዋለን። ሌላስ እግዚአብሔር በጣም የሚያስደንቀው ደግሞ ተንከባካቢነቱ ነው እና የሚያስብልን ነገር ይገርማል። እግዚአብሔር አሁን እኛ የሚመስለን እንዲሁ ተውትማ ስንጸልይ የሚያስበን እግዚአብሔር ነው የሚመስለን፣ ወይም የሆነ ነገር ስናር እግዚአብሔር በጣም የሚገርመው እናት ለልጇ ከምትጨነቀው በላይ ያስብልናል። አሁን ያስብልናል ማለት ዕውቀቱን አይደለም የምነግራችሁ። እግዚአብሔር እኛን ያስበናል አይረሳንም አይደለም የምናገረው ያለ። እግዚአብሔር እናት ታስብልናለች ማለት ምን ማለት ይመስላችኋል? እናቶች ልጆቻቸው ሲበሉ ትክ ብለው እንደሚያዩ ታውቃላችሁ? ለምንድን ነው የሚያዩት? በእርግጥ ርቦት የሚበላው ልጅ ነው ለምሳሌ የሚመቸው እንጂ የከተማው ልጅ ለምሳሌ የሚመችም እየተስፈራራ ነው የሚበላው። ወይ ሸልመሃለሁ ተብሎ ነው የሚበላ፣ ኬክ እንድገዛልህ ወይም ደግሞ እንትናን ጠራዋለሁ አናትክን እንዳይል ተብሎ ነው የሚበላ። ጅብ መጣብህ ተብሎ ነው የሚበላ የከተማ ልጅ። ወይ ጉድ! እንዲሁ የዋህ ነው እኮ ነው የከተማ ሰው ደጉ። አልበላም ማለት ቶ ችግር የለም ይበላል። እኔ አልፈልግም ፓስታ አልበላም እኔ እንትን ነው የምበላው። ጌትዬ ጧት ቆሎ ለምኖ ይበላል። ለብረት የሚለመነው እሱ ልጅ በራብ አይሞትም። የከተማ ሰው ጅል ነው። ዝም ብሎ ማብላት ወዲያው በ10 ዓመቱ ምሰሶ ያለ ጊዜው ያድጋል። ተነግሮ የማይሰማም እና እናቶቻቸው ልጆቻቸው ሲበሉ ትክ ብለው ያሉ ኩርስ ያደርጋቸው እነሱ የበሉ ያህል ይሰማ። እኔ ስሜቱ ሁሉ የሚሰማቸውን የሚመስል ሲጎርስ እንኳንስ እናታችን ወላጅ እናታችን እኮ ጎረቤት ቀትር ውለን ወይ በፀሐይ መቶን ሲገባ እናቶች የጎረቤት እናቶች እርጎ ይሰጡናል። ከጠማ አድርገን ስለ ወይም ግድ ኩርስ ልጄን ርቦት የሚሉ በደንብ መብላታችን ለራሳቸው ይሰማቸዋል። ከዚያስ ልጅ እንዲከፋበት አይፈልጉም። አይደለም እንዴ? ጠዋት ልጁ ወጥቶ ሲሄድ እንደው እናቶች የሚቀቡት ቅቤ ባይኖራቸው እጃቸውን ውሃ ይነክሩና ብስ አመዱን እንዳይከፋበት ነው። ቡላ ሆኖ እንዳይወጣ እንዲያምርበት ይፈልጋሉ። እግዚአብሔር እኮ እንደዚያ ነው ማለት ምሳሌ ነው እንጂ አይመጥነው። አሁን እግዚአብሔር አብርሃም ሲበላ ለማየት አልወረደም። ይሁን እንደዚህ እኮ እና እግዚአብሔር ሊበላ ነው እያጣበቀ ጉርስ ስለያለ አብርሃም ሲበላ ለማየት እግዚአብሔር ከሰማይ ወረደ። ይህ ኩታብ ነገር ነው።
ድንቅ ነገር እኮ ነው። እግዚአብሔር አብርሃምን ለማብላት እየበላ እየመሰለ አብርሃም እግዚአብሔር በላ እንዲበል አብርሃም 3 ቀን ስለራበው የአብርሃም ራብ ለእግዚአብሔር ይገደዋል። አብርሃም እሳ እንግዲህ በዝናብ አብቅዬ በፀሐይ ስዬ ሰጥቻለሁ በበላ ብላ ፌርቦ ይበላዋል ተቆጫሉ ነው ወይስ ደግሞ እስቲ ይዩት ማምላክት አንድ መልአክ ልኮ ወይ ሚካኤል ወይ ገብርኤል አብርሃም ብላ አይዞ ብላ 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 ብሏል እግዚአብሔር ብሎ መልአክ ይችላል። ራሱ ወርዶ አብርሃምን እግዚአብሔር እራት አበላው። ይሄ የእግዚአብሔር ቸርነት ነው። እግዚአብሔር እናት ለልጆቿ እንደምትጥቅር ቁልፉን አሁን የታችኛውን ቁልፍ የሸሚዙን ወደ ላይ አድርጎ ቢቆልፈው ቶሎ ብላ የምታየው ማናት? እናቱ ናት። በልበልበል ይሄን ቁልፉን ወደዚያ አውርደው ቆልፈው የምትለው እግዚአብሔር እንደዚያ ሲያደርግ አልሰማችሁትም? እስቲ ኦሪት ዘጸአትና ዘዳግም ላይ ሂዱና እዩት። የአሮንን የደረቱን ቁልፍ እዚህ ላይ ተከልለት፣ እጅየው ላይ እንደዚህ ያርግለት፣ በደረቱ በኩል እንደዚህ ያለ ማንጠልጠያ ይኑረው። ሴቴ ቁልፉን ወይ ግሩም ለአሮን ለልብሱ ጌጥ አብጅለት፣ ወርቅ ጥለፍበት፣ እንቁ አንጠልጥልበት። አው አባ ጊዮርጊስ ሲናገር ወአሮን ሊቀ ካህናት ከመኮከበ በሰማይ ስርግው በማይከሊሆሙ መጽሐፈ እንዚራ ስብሐት ላይ ሲናገር አሮን እንደተሸለመ ኮከብ በእስራኤል መካከል ሆኖ ሲታይ ብርሃንን ለብሶ እንደሚታይ ኮከብ ያበራ ነበር ይለዋል። ያንን አሮን የሚያስጌጥ አሁን የደረት ቁልፍ ይሄ እኮ ቀልድ ነው የሚመስል ጎበዝ። የደረት ቁልፍ ተከድለት፣ እጅ ያርግለት። እግዚአብሔር እንደዚህ እያደረገ ልብስ ሲያሰፋ ቁሞ አይገርማችሁ? ጥለት አርግበት ልብሱ ላይ እያለ እግዚአብሔር እንዲያምርብንም ይፈልጋል። እንዲያምርብንም ይፈልግ። ይሄን አትልበሱ ይሄን አትሉ የሚለው እግዚአብሔር ዝም ብሎ መብት አፋኝ ስለሆነ አይደለም፣ ሳይሆን የሚያምርብንን የሚያውቅ እግዚአብሔር የማያምርብንን እምቢ እያደረግን ካስቸገርንሳ እናት አዲስ ልብስ ለብሳ በልዬ ዛሬ ከነገሌ ሰርግ ልንሄድ ነው ይህን አዲስ ልብስ ልበስ ብላ ታለብሰዋለች። ይሄድ ወሳጅ ጭቃውን ጥፍ 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 በቁንጥጫ ረር ታደርገዋለች። ጠልታው እኮ አይደለም ምን እንዳይል ነው እንዲያምርበት ብላ ነው እንዲያምርበት ብላ ትቆነጥተዋለች። እግዚአብሔርም የማያምርበትን ጭቃ እያቦካንም ቢያል ነው በቁንጥጫ ረር ያደርጋል። ቁንጥጫው በሽታ ሊሆን ይችላል፣ ገንዘብ ማጣት ሊሆን ይችላል፣ ስደት ሊሆን ይችላል። እግዚአብሔርም ይቆነጥጣል። ለምን? ለልጆቹ ጌጥ ያስባልና እግዚአብሔር እንደዚያ ነው የሚያስብልን አምላክ። እግዚአብሔር ምንድን ነው? በሉ እግዚአብሔር መልካም ነው በሉ በሉ። ምን ስለሚልልን? ስለሚያስብልን፣ በእውነት ማለት ነው ስለሚያስብልን። እሱ አይቀርማችሁ እሱን ማሰብ አቁመን ጭምር እኮ ነው የሚያስብልን። እግዚአብሔርን ማሰብ ካቆምን ስንት ወራችን፣ እሱ ግን ሁልጊዜ ያስብልናል። እንዲህ የሚያደርግ እግዚአብሔር ነው። የዚህ ዓለም ሰው ምንድን ነው ሲያስቡት ምን ይላል? ሲተውትሳ ይተዋል ማለት ነው። ቴክስት ስታደርግለት ምን ያደርጋል? ቴክስት ስትደውልለት ምን ያደርጋል? ይደውላል። ስታበላው ያበላል። ስታከብረው ከመንግስት የምናምን የመስሪያ ቤት ፖሊሲዎች አንዱ ምንድን ነው? መከባበር አይደል? ምናምን የሥነ ምግባር መርሆች ወደ እኔ ምናምን አላውቅም፣ ብቻ 12 የሥነ ምግባር መርሆች ይመስሉኛል። መከባበር ቤተክርስቲያን ውስጥ ግን መከባበር የለም፣ ማክበር ብቻ ነው። መከባበር ኦርቶዶክሳዊነት አይደለም። ኦርቶዶክሳዊነት ግን ባያከብርህም ምን በል ነው? ማክበር ነው። ኦርቶዶክሳዊነት ከዚህ በላይ ነው። የሚያከብርሁን አክብር አይደለም፣ የሚወዱህን ውደድ አይደለም፣ እማያከብርሁን አክብር። እና እግዚአብሔር ሳናከብረው አክብሮናል፣ ሳናስበው አስቦናል፣ ስንሸሸው ተከትሎናል፣ ስንጠፋ ፈልጎናል፣ ስንጠላው ወዶናል። ስለዚህ እግዚአብሔር መልካም ነው በሉ እንጂ እግዚአብሔር መልካም ነው። ሄር እግዚአብሔር ለለይት እገስዎ እግዚአብሔር ምንድን ነው? ሌላው እግዚአብሔር የሚያስደንቀው ምህረቱ ነው። ምህረቱ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ምህረቱ እና ቸርነቱ ይቅርባይነቱ እጅግ የሚያስገርም ነው። ምህረቱ የሚገርመው ምንድን ነው?
ሰዎችን በንጽህና ፈጥሯል። ከዚያስ እንዳይበድሉ ሕግ ሰርቷል። መጨረሻስ በንጽህና ፈጥሮ አደፍን። ከዛ መልሶሳ ደግሞ መጀመሪያ የሰጠኋችሁን ፍጥረት ለምን አቆሻችሁ አይደለም የሚለው ሰው ይበድላል ብሎ እንዳሁን እንደገና ደግሞ ሕግ ሰራ። እንደገናስ መምህር ሾመ፣ አስተማረ። ይሄ ምሕረቱ ነው። ይህም ሁሉ አድርጎ ደግሞ ስንበድልሳ ይህም ሁሉ አድርጎ ሲያበቃ ደግሞ እንደገና ደግሞ ምሕረት ለመስጠት የሚመጣ ማን ነው? እግዚአብሔር ነው። የእስራኤልን ነገር ትሰሙታላችሁ። እኔ ኢሳይያስና እስራኤል ላይ ያሉ ሁለት ሐሳቦች ይገርሙኛል። አንደኛው እስራኤል እግዚአብሔር ፈርዖንን አጥፍቶ ከግብፅ አውጥቷቸው መና ከደመና ውሃ ከጭንጫ አፍልቆ እየመገባቸው ባህር ከፍሎ አሻግሯቸው ሙሴ ተራራ ቢሄድ ምን አድርገው ነው የቆዩት? ጣዖት አቁመው ቆዩት። በኋላ እግዚአብሔር ለሙሴ የተናገረው ምንድን ነው? ሙሴ አቤት እስራኤልን ላጠፋቸው ነው። አረ ተው እንጂ። ማነው እንደዚያ የሚለው? ሙሴ በረሃ ወስዶ የሚያበላቸው ሲያጣ ጊዜ ፈጃቸው ይበሉ ብለን አሉ። እግዚአብሔር ስለ ክብሩ ጠፍቶት ሙሴ ሊመክረው ነው። እንደዚህማ አይደረግም አለው። እንደገና ሳል እነሱ ከብታጠፋ እኔን አጥፋኝ አለው። አይሆንም ላጠፋ ነው አለው። እንግዲያማ እኔን አጥፋኝ አለው። በል እንደዚያማ ከሆነ ውረድና ምከራቸውን። እንዲህ ይገርማል። እግዚአብሔር ይሄ እንደሚገለግል እኔ ድሮዋን ተውት በሉ። እስራኤልን ለመማር ብሎ ምን ይላል? ዶ ላጠፋቸው ነው የተወኝ። እነማን ዞት ነው እንዳያጠፋቸው? ሙሴን አማክሮ ነው የሚያጠፋ እግዚአብሔር። ሙሴ እግዚአብሔርን እጁን ሊይዘው ነው። ምሕረት ለመስጠት የሚለምን አምላክ የማለት ማለት ነው። እባክህን አምጣና አስታርቀኝ እንደማለት እኮ አምጣና አስታርቀኝ። አሁን እኛ ገሬን ድን ታረቀኝ አስታርቁኝ ማለት ውርደት ነው የሚሆንም። እኔ እንዴት አድርጌ ነው እሱን ምለው? የበደለ እሱ ቤት ክብሩን ወጋ። እንዲሁ ወገኞች እኮ ነን ማምላክ። እግዚአብሔር ወርዶ ለምኖ እየታረቀ እኛ አልታረቅም ልቀቀኝ። እኛንማ ምን ይሻለላ? ኩራታችን እኮ የድፍድፍ ኩራቱ አሉ ውሃ እስኪገባው ታውቃላችሁ። ድፍድፍ ጉብ ብሎ ይቀመጣል ጋኖ ብሎ ምን እስከሚጨመርበት ነው ዋ ነው የድፍድፍ ኩራት የምንኮረው እኔ አልታረቅም እንዴት ብሎ። እኔ እኮ አንተ ታውቃለህ አባቴ ቀኛዝማች ገሌ፣ እናቴ ወይዘሮ እመቤት ምናምት፣ በአባቴ የቄሰር ባጎቴ የሰጥ ይታዘር፣ አንተ ግን ሌባ ነህ። ይነሱ ሊሆኑ ይችላል። እኔ እኮ እንደዚህ ታውቃለህ ህቤት እኮ ያልበላ የለ ብለህ እንዲሁ ምን ጥብቀ ዘይነ ሳይቀም ካለክ ከሌላ ያላገኘው ምን አለ? ሁሉ ተቀብሎ ነው ሰው የሚኮራ። አልበዛ ያስተአብይ የሚያኮራ ምንም የለም። እንዲሁ የሰው ኩራቱ አመድ ትቢያ የሆነ ሰው ኩራቱ ይገርም። ኧረ ተው እንታረቅ። እውነቴን ነው። የኩራት የትም አያደርስም። እንዲሁ ጋቢ የለበስን እኮ እንዲሁ አፈሮች እኮ ተናጠቁ። እንዲሁ እነኋን እና እነሳት እነ ነፋስ እኮ ተዚህ ተቆልለው እንዲህ የሚሉ ሌላ እኮ አይደለም ሰው። እና እግዚአብሔር ለምኖ ታረቅ። ኢሳይያስ ላይ መጣና ደግሞ ይላል ኑ እንዋቀስ ይቤ እግዚአብሔር። ኑ እንዋቀስ ይላል የሰራዊት ጌታ እግዚአብሔር። አሁን ፍጡር ከፈጣሪው ጋር ኑ እንዋቀስ ይላል አይልም። እውነትህን ነው። ይሄ ሕፃን ልጅ አይልም አለ። እውነቱን እንዴ! ይህ እኮ የማይመጥን ነገር ነው። ሰምታችኋል? አሁን አንድ ገበያ ላይ ሄደ ዶሮ ሰርቀ የሮጥክ ቤት ብትገባ ፖሊሱ ለአቶ ገሌ እንደምን አሉ መስሪያ ቤታችን ኑ እንዋቀስ ብሎታል ብሎ ይጽፋል። ጆሮውን አንጠልጥሎ ነው እንጂ ይዞ የሚሄድ የእውነት የረኮረፍ ነገራችን። እግዚአብሔር የሰራዊት ጌታ ኑ እንዋቀስ ሲል እልፍ በየማኑ እልፍ በጸጋሙ ያሉ መላእክት እንደ ሻሽ የሚነጠፉልህ ጌታ መጥቶ ኑ እንዋቀስ ሲል ይመጥናል? አይመጥንም። ስለዚህ እግዚአብሔር መልካም ነው በሉ። አሁን የበደለ ሳይለምን ተበዳይ ለምኖ የሚታረቅ እየቻለ እንደዛ የሚያደርግ እግዚአብሔር ነው። ይህ ምሕረቱ ነው።
ለማንም ደግሞ ምሕረት ያደርጋል። ለሙሴ ጸልይ ምሕረት አድርጓል። ለማርያም ግብፃዊት ምሕረት አድርጓል። 3 ጊዜ ለቃደው ለጴጥሮስ ምሕረት አድርጓል። ለሁሉም ምሕረት አድርጓል። ያ እግዚአብሔር ያልማረው ሰው የለም። አሮንን ምሮታል፣ ሙሴን ምሮታል፣ ዳዊትን ምሮታል፣ በበደሉበት ሁሉ ሰሎሞንን ምሮታል። እግዚአብሔር ያልማረው ሰው የለም እና ደግሞ ሁልጊዜን የሚምር ቅዱስ ያሬድ መሐሪ ወትረ ነው የሚለው። መቼ መቼ የሚምር ነው? ሁልጊዜ ነው የሚምረው። እግዚአብሔር ሁልጊዜ ይምራል። ሰው አሁንማ እኮ ይህ ሰውዬ ወደ 7 ጊዜ አሁንም ከቻልኩት ነው የሚለው። እግዚአብሔር ግን ሁልጊዜ ይምራል። ሁልጊዜ ስለሚምር ደግሞ ወመኑ መሐሪ ዘከማከ፣ እንዳንተ ያለ ቸር ማን ነው? የለም ያለው ለዚህ እንደ እግዚአብሔር ያለ ቸር ፈጽሞ አይገኝም። ቸርነቱ ፍጹም ነው፣ አይደፈርስም። የዓለም ኃጢአት በሙሉ በአንድ ሚዛን ቢመዘን የእግዚአብሔርን ይቅርታ ጠብታውን አያክልም። እግዚአብሔር ይቅርታው የዓለምን ኃጢአት ሁሉ የሚከድን ነው።